እሺ ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ የምናየው አማርኛ ቃላት ምስረታና ምንባብ ልምምድ የማስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሆኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን እናስተምራችኋለን። የትም ሀገር ሆናችሁ በኦንላይን መማር ትችላላችሁ። አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎችንም ትምህርቶች እናስተምራለን። አናግሩን። ወደ ዛሬው ትምህርታችን እንግዲህ ቀጥታ ስንሄድ ይቺ እንደምታዩት ማናት? መ ናት። መ። ይቺ ሰ፣ ይቺ ለ። አንድ ላይ ስናነባቸው መሰለ፣ መሰለ፣ መሰለ ብለን እናነባዋለን ማለት ነው። መሰለ። መጀመሪያ ምንድን ነው አማርኛ ለማንበብ መጀመሪያ እያንዳንዳቸውን ፊደሎችን መለየት፣ ከዛ በመቀጠል ደግሞ እያገጣጠሙ አንድ ላይ ማንበብ ማለት ነው። መጀመሪያ ፊደሎችን እያላያችሁ ከዚህ በፊት ሙሉ የአማርኛ ፊደላትን ሰርችላችኋለሁ። እነዛን እዩዋቸው። እነዚያን ያያችሁ ደግሞ እንደዚህ ስትለማመዱ በአጭር ጊዜ ትለምዳላችሁ ማለት ነው። ወደ ቀጣዩ ስናል እቺ ማናት? ከ ናት። እቺ በ፣ እቺ ደ። ከ በደ አንድ ላይ ከበደ፣ ከበደ ብለን እናነባዋለን። ከበደ። እሺ ይቺ ማናት? ደ፣ ይቺ ረ፣ ይቺ ጀ። ያው ደ፣ ረ፣ ጀ፣ ደረጀ፣ ደረጀ። እሺ ይቺ ማናት? አ ናት። ይቺ ሰ፣ ይቺ በ። አንድ ላይ አሰበ፣ አሰበ፣ አሰበ። እሺ ይቺ ማናት? ከ ናት። ይቺ ረ፣ ይቺ መ። ከረመ፣ ከረመ፣ ከረመ ብለን እናነባዋለን ማለት ነው። ከረመ። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ቀ አይደለች? ቀ። ይቺ ረ ናት። ይቺኛዋ ጸ። አንድ ላይ ቀረጸ፣ ቀረጸ፣ ቀረጸ ብለን እናነባለን። እሺ በመቀጠል ይቺ ማናት? ጨ ናት። ጨ። ይቺ መ፣ ይቺ ረ። አንድ ላይ ጨመረ፣ ጨመረ፣ ጨመረ ብለን እናነባዋለን። እሺ ይቺ ማናት? ደ። ከዛችኛዋ ገ፣ ይቺ መ። አንድ ላይ ደገመ፣ ደገመ፣ ደገመ። እሺ ይቺ ማናት? ዘ ናት። ይቺ ገ፣ ይቺ የ። ዘገየ፣ ዘገየ፣ ዘገየ። እሺ ይቺ ማናት? ነ ናት። ይቺ ገ፣ ይቺ ረ። ነገረ፣ ነገረ፣ ነገረ። በመቀጠል ይቺ ማናት? ተ ናት። ይቺ መ፣ ይቺ ቸ። ተመ፣ ይቺ ቸ። ተመቸ፣ ተመቸ፣ ተመቸ ናት። እሺ ይቺ ማናት? ከ፣ ይቺ ፈ፣ ይቺ ለ። አንድ ላይ ከፈለ፣ ከፈለ፣ ከፈለ። እሺ ይቺ ማናት? ጸ ናት። ይቺ ለ፣ ይቺ የ። አንድ ላይ ጸለየ፣ ጸለየ፣ ጸለየ። እሺ ይቺ ማናት? በ ናት። በ፣ ይቺ ሰ፣ ይቺ ለ። በሰለ፣ በሰለ፣ በሰለ። እሺ ይቺ ማናት? ከ፣ ይቺ መ፣ ይቺ ረ። ከመረ፣ ከመረ ብለን እናነባዋለን ማለት ከመረ። በመቀጠል ይቺኛዋ ማናት? በ። ከዛ ይቺ ሰ፣ ይቺ ለ። አንድ ላይ በሰለ፣ በሰለ፣ በሰለ ብለን እናነባዋለን። ወደ እነዚህ ስንመጣ ይቺ ማናት? ሰ፣
እቺ መ ለማለት ናት። መ ያው ሰ መ እቺ ረ አንድ ላይ ሰመረ 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 ብለን እናነባዋለን ማለት ሰመረ። እሺ እቺ ማናት? ጀ ናት። ጀ እቺ መ ይቺ ረ አንድ ላይ ጀመረ 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 ብለን እናነባዋለን ማለት ነው። ከዛ ይቺ ማናት? ቸ ናት። ይቺ ለ ይቺ ሰ ቸለሰ ቸለሰ ብለን እናነባለን። እሺ በመቀጠል ደግሞ ይቺኛው ማናት? ደ ናት። ይቺ መ ናት። ይቺ ረ ናት። ያው ደመረ 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 ብለን እናነባዋለን ማለት ነው። እሺ ወደ ቀጣዩ ስናልፍ እቺ ከዚች ጋር እንደምታዩት ማናት? በ ናት። እቺ ለ እቺ ጠ አንድ ላይ በለጠ 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 ብለን እናነባለን። ከዛ ይችኛው ማናት? አ እቺ ሰ እቺ በ አሰበ አሰበ አሰበ። እቺ ማናት? ደ እቺ ወ እቺ ለ አንድ ላይ ደወለ ደወለ ብለን እናነባዋለን። እሺ ይቺ ማናት? ወ ናት። ወ ይቺ ረ ይቺ ደ ያው ወረደ ወረደ ወረደ። እሺ ይቺ ማናት? ደ ናት። ይቺኛ ፈ ይቺ ረ ያው ደፈረ 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 ብለን እናነበዋለን። ይቺ ማናት? ለ ናት። ለ ይቺ ገ ይቺ ሰ ለገሰ ለገሰ ለገሰ። ይቺ ማናት? አ ናት። ይቺ ለ ናት። ይቺ መ አለመ አለመ አለመ። እሺ ይቺ ማናት? አ ይቺ መ ይቺኛ ሸ አመሸ አመሸ አመሸ። እሺ ይቺ ማናት? ወ ናት። ወ ይቺ ፈ ይቺ ረ ያው ወፈረ ወፈረ ወፈረ። እሺ ይቺ ማናት? ፈ ናት። ይቺኛዋ ተ ይቺ ነ ፈተነ አንድ ላይ ፈተነ ፈተነ። እሺ ይቺ ማናት? ቀ ናት። ቀ ይቺ ረ ይቺ በ አንድ ላይ ቀረበ 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 ብለን እናነባዋለን። ቀረበ። እሺ በመቀጠል ይቺ ማናት ብለናል? ማናት ነው ያልነው? ወ ናት። ከዛ በመቀጠል ይችኛዋ ደግሞ ማናት? ረ ናት። ይችኛዋ ማናት ብለናል? ደ አንድ ላይ ወረደ ወረደ ወረደ። ይቺ ማናት? ፈ ናት። ፈ ይችኛዋ ረ ናት። ረ ይቺ ማናት? ደ ያው ፈረደ 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 ፈረደ። ይቺ ማናት? ሀ ናት። ይቺ ረ ይቺ ተ አንድ ላይ ተረቲተ ተረተ ተረተ ይሆናል። ተረተ። እሺ ይቺኛዋ ማናት? ገ ናት። ገ ከዛች ረ ይቺ ፈ ገረፈ ገረፈ ገረፈ። እሺ በመቀጠል ይቺ ማናት? መ ናት። መ ይቺ ረ ረ ናት። ይቺኛዋ ጠ
መረጠ መረጠ መረጠ። እሺ ይችኛዋ ማናት? ደ ይቺ መ ይቺ ረ ያ ደ መ ረ ደመረ ደመረ ብለን እናነባቸዋለን ማለት ነው። ይቺ ማናት? በ ይቺ ተ ይቺ ነ ያው በተነ 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 ብለን እናነባለን። በተነ። እሺ ይቺ ማናት? ተ ናት። ተ ይቺ ለ ይቺ የ ተለየ 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 ይሆናል። እሺ ይቺኛዋ ማናት? ተ ይቺ በ ይቺ ረ ያው ከበረ 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 ብለን እናነባዋለን ማለት ነው። አማርኛ ሲታነቡ የሚጠበቅባችሁ ምንድን ነው? መጀመሪያ እንዳልኳቸው ፊደሎችን እያንዳንዳቸውን መለየት፣ የትኛዋ የመጀመሪያ ናት፣ የትኛዋ ሁለተኛ ናት የሚለውን። አሁን እነዚህ በመጀመሪያ ፊደሎች ነው ቃላት ምስረታ ያየ ነው። ግን ሌላ ሲሆን ደግሞ እያንዳንዳቸውን ፊደሎች የመጀመሪያ፣ ሁለተኛ፣ ሶስተኛ ምን ናቸው የሚለውን መለየት፣ ከዛ አንድ ላይ አያይዞ መጻፍ። በዚህ አይነት መንገድ ከተለማመዳቸው በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። ከዚህ ለበለጠ ደግሞ በኦንላይን እናስተምራለን። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት ብታናግሩም በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን እናስተምራችኋለን። እንዲሁም ከዚህ በተጨማሪ ደግሞ ህፃናትን ማስተማር የምትፈልጉ ወላጆች ቪዲዮ ላይ ባስቀመጥነው በተመሳሳይ አናግሩን። ህፃናት በአጭር ጊዜ አቀላጥፈው ማንበብ መጻፍ እንዲችሉ እንዲሁም ደግሞ ከዚህ በዘለለ አማርኛ ማውራት የሚያስቸግራቸው ህጻናቶችንም ከኛ ጋር ፕራክቲስ አድርገው ተለማምደው በአጭር ጊዜ የአማርኛ ቋንቋ መናገር እንዲችሉ እናስተምራቸዋለን። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።